በአማራ ክልል ከመንግስት ኃይሎች ጋር እየተፋለመ የሚገኘው የአማራ ፋኖ ብሔራዊ ኃይል የብልጽግና መንግስት በኃይል ለማስወገድ ነፍጥ አንግበውም ሆነ ያለ ነፍጥ በመታገል ላይ ለሚገኙ ኃይሎች በሙሉ ጥሪ አቀረበ። ከአማራ ፋኖ ጋር ለመዋሃድ በርካታ በሀገር ውስጥና ከሀገር ውጪ የሚገኙ የብልጽግና መንግስት ተቃዋሚ ድርጅቶች እንዲሁም ሀገራት ተደጋጋሚ ጥያቄ ቢያቀርቡለትም ምላሽ ሳይሰጥ የቆየው የአማራ ፋኖ ዛሬ ለሁሉም ተቃዋሚ ኃይሎች ምላሽ ያሰማበትን ጥሪ አቅርቧል። በአጭር ጊዜ ውስጥ አይደለም ትጥቁን ጥርሱን ያወልቃል፣ አይደለም መሳሪያውን ቀበቶን ይፈታል የተባለው የአማራ ፋኖ ክንዱን አፈርጥሞ አንድነቱን እውን አድርጎ ለመንግስት ተገዳዳሪ የሆነ ኃይል በመገንባት ለአመታት የዘለቀ ጦርነት ማድረጉን እየተመለከቱ በርካታ ነፍጥ አንጋች የብልጽግና ስርዓት ተቃዋሚዎች ከፋኖ ጋር ለመዋሃድና በጋራ ለመታገል ወስነው የእንዋሃድ ጥያቄዎቻቸውንና ፍላጎቶቻቸውን በግልጽ ሲያሳዩ ቆይተዋል። የኦሮሞ ነጻነት ሰራዊት፣ የትግራይ ተቃዋሚ ኃይሎች፣ የጋምቤላ ህዝቦች ነጻ አውጪ ድርጅት እንዲሁም የኤርትራ መንግስት የብልጽግናን ስርዓት በኃይል ለማስወገድ ከአማራ ፋኖ ጋር ህብረት ለመፍጠር ፍላጎታቸውን ከገለጹት ውስጥ ይገኛሉ። ነፍጥ አንግበው የዶክተር አብይን መንግስት ከሚዋጉት በተጨማሪም በተለያዩ ሀገራት የሚኖሩና ህብረት ፈጥረው የብልጽግናን ስርዓት አስከፊነት ዓለም እንዲያውቀው በማድረግ ላይ የሚገኙት ኢትዮጵያውያንም በሀገር ውስጥ ታላቅ ኃይል መገንባት ከቻለው የአማራ ፋኖ ጋር ለመስራት ጥያቄያቸውን ሲያቀርቡ ቆይተዋል።